መንፈሳዊ ድካም ላይ ላላችሁ ሰዎች በጣም የሚጠቅማችሁ ነገር ልንገራችሁ። ቆንጆ ነገር የመጀመሪያ አሁን መንፈሳዊ ህይወታችንን ከሚጎዱ ነገሮች በመንፈሳዊ ነገር እየደከመን እየሰለቸን ያደረጉ ነገሮች አሁን በዚህ ሲዝን ዋነኛው ሶሻል ሚዲያ። በዚህ ቪዲዮ ላይ በዋናነት የምንማረው በተለያየ መንፈሳዊ ድካም ውስጥ ያላችሁና በመንፈሳዊ ድካም ውስጥ የምትገኙ በዚህ ያገዛችሁ አቅም ይጨምርላችሁ፣ ጉልበት ይጨምርላችሁ። እግዚአብሔር አምላክ በመገኘቱ አሁን የምትጀምሩትን ፕሮሰስ አሁን ከጌታ ጋር የምትጀምሩትን መንገድ በመገኘቱ በጌታ በኢየሱስ እስከ መጨረሻው ድረስ ያጽናናችሁ። አሜን። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ በፌሎሺፕ ይባርካችሁ። አሜን። ፌሎሺፓችሁ ከእግዚአብሔር ጋር ያላችሁ ህብረት ከዚህ ቀን ጀምሮ እንዲቀየር በጌታ በኢየሱስ ክርስቶስ ምን እንደወንድም ያደርግላችኋል። በፊት የመጀመሪያው ስቴፕ ግን መሆን ያለበት ሶሻል ሚዲያችሁ ላይ የሚመጡትን ነገሮች በሙሉ ስፒሪቹዋል አድርጉ። በነገራችሁ ላይ የሚታያችሁ ከሆነ እዚህ ጋር እያንዳንዱ ቁጥሮች ላይ ርዕስ አላቸው። አሁን ምዕራፎቹ ላይ እያንዳንዱ ላይ ቁጥሮች አላቸው። አሁን እዚህ ጋር ርዕስ አለ። ምን ይላል መሰላችሁ? የሙሴ መወለድ የሚል ርዕስ አለ። ከዛ ይሄን አንብባችሁ ስትጨርሱ ሙሴና የሚንበለበለው ቁጥቋጦ የሚል ርዕስ ይጀምራል። እሱን አንብባችሁ ስትጨርሱ ሌላ ርዕስ ይመጣል። ስለዚህ በርዕስ አንብቡ። አሁን እዚህ ጋር የሙሴ መወለድ ከሚለው ሙሴና የሚንበለበለው ቁጥቋጦ እስከሚለው ድረስ ያለውን አንብቡ። ከድካም እንድንወጣ ሙሉ በሙሉ የምንጠቀመው ሶሻል ሚዲያው መንፈሳዊ ማድረግ በትክክል እንችላለን። በእኔ ቲክቶክ አካውንት ላይ ሁሉ የተወደዳችሁ ውድ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬ ወደ እናንተ ጋር መጣሁት አንድ አዲስና አስገራሚ የሆነ መንፈሳዊ ትምህርት ይዤላችሁ መጥቻለሁ። እሱ ምንድነው? ከኔ ጋር አብራችሁ ከቆያችሁ በጣም ትጠቀማላችሁ፣ በጣም ታተርፋላችሁ። አብረን ቆይ። ዳይ ወደ ቪዲዮ። መንፈሳዊ ድካም ላይ ላላችሁ ሰዎች በጣም የሚጠቅማችሁ ነገር ልንገራችሁ። ቆንጆ ነገር የመጀመሪያ አሁን መንፈሳዊ ህይወታችንን ከሚጎዱ ነገሮች በመንፈሳዊ ነገር እየደከመን እየሰለቸን እያስጠላን ድካም ውስጥ ድንገባ ከሚያደርጉ ነገሮች አሁን በዚህ ሲዝን ዋነኛው ሶሻል ሚዲያ። በዚህ ቪዲዮ ላይ በዋናነት የምንማረው በተለያየ መንፈሳዊ ድካም ውስጥ ያላችሁና በመንፈሳዊ ድካም ውስጥ የምትገኙ በጣም የምትጸልዩ አሁን ግን መጸለይ የማትችሉ በጣም መንፈሳዊ ሆናችሁ ዘማሪ ሆናችሁ አገልጋይ ሆናችሁ whatever everything መንፈሳዊ ህይወት ውስጥ ያላችሁ ነገር ግን ትላንትና የነበረ መንፈሳዊ መነቃቃት መንፈሳዊ ጉልበት ዛሬ ደግሞ ያልነበራችሁትና ያንን ደግሞ መንፈሳዊ ህይወት እንድጠፋ ያደረገ ምክንያት ምንድነው? ደግሞ ከዛ ምክንያት እንዴት መውጣት እንደምንችል ዛሬ በዚህ ቪዲዮ በደንብ አድርገን የምንማር ይሆናል። እኔ በጣም የተጠቀምኩበት በጣም ለራሴ የተለወጥኩበት ቪዲዮቹ ስለሆኑ በጣም ተከታተሉ። ዳይ ወደ ቪዲዮ እንገባ። ከሚያደርጉ ነገሮች አሁን በዚህ ሲዝን ዋነኛው ሶሻል ሚዲያችን። አሁን እሱን ደግሞ አጥፉ ማለት አይቻልም ሙሉ ለሙሉ። ለምን ስራችሁ አንዳንዶቻችሁ ሶሻል ሚዲያ ላይ ነው። ከሶሻል ሚዲያ በዚህ ጊዜ መራቅ ሊከብድ ይችላል። ትልቁ ነገር ግን አሁን ቀጥሎ የምነግራችሁን ነገሮች ከመንፈሳዊ ድካም እንድትወጡ የሚያግዟችሁን እኔ ፐርሰናል የማረጋቸውን ነገሮች እነዛን ማድረግ ከመጀመራችሁ በፊት አሁንም በእኛ ጊዜ ወይም በዚህ ጊዜ በጣም የብዙዎችን መንፈሳዊነትን የብዙዎችን ጊዜና ሰዓት እየገደለ ያለው እንዳንጸልይ እግዚአብሔር ቃል እንዳናነብ ለእግዚአብሔር መንፈስ ጊዜ እንዳንሰጥ እግዚአብሔር እንዳናዳምጥ የሚያደርጉ ነገሮች አንዱ ምንድነው? ሶሻል ሚዲያ ነው። ሶሻል ሚዲያ ደግሞ ብዙዎቹን እየጎዳ እንደሆነ እናውቃለን። ደግሞ ሙሉ በሙሉ ከሶሻል ሚዲያ መራቅ አንችልም። ሶሻል ሚዲያ ዘግታችሁ ውጡ ማለት አንችልም። የብዙዎቻችን ስራ በሶሻል ሚዲያ ነው ያለው። ያ ብቻ አይደለም፣ ሶሻል ሚዲያ ተጠቅመን አገልግሎታችን በውስጣችን ያለውን ጸጋ ለብዙዎች ሼር ማድረግ እንችላለን። ስለዚህ ሶሻል ሚዲያ ዘግታችሁ ውጡ ማለት ተገቢ አይደለም። ነገር ግን በሶሻል ሚዲያ ላይ እያለን ሶሻል ሚዲያ እየተጠቀመን በሚገባ ከተጠቀመን ሶሻል ሚዲያ እኛን የሚጠቅሙ የሚለውጡ መንፈሳዊነታችን የሚቀይሩ ሊሆኑ ይችላሉ። ስለዚህ እሱ ለራሱ የምጠቀመው ፐርሰናል እኔ የምጠቀመው ነገር ለእናንተም ላጋራችሁ ያለ ነበርና እስቲ አብረን እንስማና ከዛ በኋላ ያለው ነገር እናወራለን። በፊት የመጀመሪያው ስቴፕ ግን መሆን ያለበት ሶሻል ሚዲያችሁ ላይ የሚመጡትን ነገሮች በሙሉ ስፒሪቹዋል አድርጉ። በነገራችሁ ላይ ሶሻል ሚዲያ በትክክል ሶሻል ሚዲያ ላይ የሚመጡ ነገሮችን ሙሉ በሙሉ ስፒሪቹዋል አድርጉ ማለት በቀላሉ አሁን እኛ የምንጠቀመው ብዙ ጊዜ ቲክቶክ እንጠቀማለን፣ ዩቲዩብ እንጠቀማለን። የምንጠቀመው ቲክቶክ ይሁን ዩቲዩብ ይሁን ሙሉ በሙሉ መንፈሳዊ ማድረግ በጣም ቀላልና በጣም ቀላል ነው። እንዴት ካላችሁት እኔ አሁን ደግሞ ዛሬ ሶሻል ሚዲያ ወይም ቲክቶክ ስጠቀም
መንፈሳዊ ነገር ስመጣ ስብከት ይሁን መንፈሳዊ ትምህርት ይሁን መዝሙሮች ይሁን ስመጡ እነሱን ወዲያው ስክሮል ካረኩ ድጋሜ ወደ እኔ ጋር መንፈሳዊ ነገሮች ወይም መንፈሳዊ ትምህርቶች መዝሙሮቹ ድጋሜ አይመጡም። ለምን? ሶሻል ሚዲያ የሚባለው ቲክቶክ አልጎሪዝም ይሁን የዩቲዩብ አልጎሪዝም ይሁን የሰውን አእምሮ ያጠናል። እኔ ምን እንደምፈልግ የምፈልገው ምን አይነት ቪዲዮቹ እንደሆኑ ያያሉ። እንዴት ካላችሁ እንዴት ነው የሚያየው? እኔ ዛሬ ያየሁት ብዙ ቪው ያገኘው መንፈሳዊ ነገር ከሆነ ነገ በእኔ ስልክ ላይ ቲክቶክ አልጎሪዝም መርጦ የሚያስገባው ምንድነው? መንፈሳዊ ነገር ነው። ነገር ግን እኔ ዛሬ ሳቅ፣ ቀልድ፣ የተለያዩ ነገሮች እያየው በእነሱ ላይ ቀን ካሳለፍኩ እነሱ ላይ ብዙ ሰዓት ካሳለፍኩ ቲክቶክ አልጎሪዝሙ ያያልና አይቶ ነገ የሚያመጣው ምንድነው? ቀልድ ያመጣል፣ ሳቅ ያመጣል፣ ዘፈን ያመጣል። እኔ ያየሁበት ነገር ነው የሚያመጣው። ስለዚህ መንፈሳዊ ህይወት ቲክቶክ እየተጠቀመን ዩቲዩብ እየተጠቀመን መንፈሳዊ ህይወት ከድካም እንድንወጣ ሙሉ በሙሉ የምንጠቀመው ሶሻል ሚዲያው መንፈሳዊ ማድረግ በትክክል እንችላለን። እኔ በእኔ ቲክቶክ አካውንት ላይ ሁሉ ጊዜ የሚመጣ ነገር መንፈሳዊ ትምህርት፣ መንፈሳዊ መዝሙሮች ምናምን ሁሉ ጊዜ የሚመጡ እነሱ ናቸው። ስለዚህ ሶሻል ሚዲያ ተጠቅመን ራሱ ከመንፈሳዊ ድካም ልንወጣ እንችላለን። ስለዚህ ላይ ወደ ቪዲዮ ሶሻል ሚዲያችሁን ካስተካከላችሁ የበለጠ እንዲሁም ለስፒሪቹዋል ነገር እያገዛችሁ ነው የሚመጣው። በትክክል አሁን ቅድም ላይቭ ላይ ስነግራችሁ ነበር። ዛሬ እኔ ቲክቶክን ስክሮል እያደረኩ መዝሙር መጣልኝ። ዛሬ ባይዘው በጣም የተነካውበት ቀን ነበርና መዝሙር መጣልኝ። ኪንግደም ሳውንድ ላይ የተለቀቀ መዝሙር ነው። በቃ ድንገት ስክሮል እያደረኩ መጥቶልኝ በጣም ነካኝ ስሰማው እሱ መዝሙርና ቤት ሲሄድ እሱን እየሰማው ነበር። በጣም እየተነካው ነበር በዛ ማለት ነው። እና ቀኑ ሙሉ ስዘምረው ዋልኩ ምናምን። ቤቴ ስገባ በቃ ጸልይ ያለኝ ፕሬስ አደርግ። ከዛ ባይብሌን እያነበብኩ ሜዲቴት እያደረኩ ምናምን ቆየሁ። ላይቭ ላይ ገብቼ አስተምር ወጣሁ ምናምን። በቃ በጣም ደስ የሚል ታይም ነበረኝ። ከምን መጣ ካላችሁ ስክሮል ሳደርግ ጠቅላላ ቲክቶክ ስፒሪቹዋል ስለሆነ ገብቼ ስክሮል ሳደርግ የበለጠ ፊድ ነው የምደረገው ለስፒሪቹዋል ነገር ማለት ነው። ለዛ ቲክቶካችሁን ሌሎች ሶሻል ሚዲያዎቻችሁን ስፒሪቹዋል አድርጓቸው። በጣም ነው የሚያግዛችሁ፣ ከምነግራችሁ በላይ ነው የሚያግዛችሁ። ስለዚህ አሁን የቀልድ ቪዲዮ ይመጣላችኋል፣ የሆነ ሙዚቃ ምናምን ይመጣባችኋል አይደል? እነዛ ነገሮች ኖት ኢንተረስትድ በሏቸው ለጊዜው። በቃ ቢያንስ አሁን በተለይ ድካም ውስጥ ከሆናችሁ ከድካማችሁ እስክትነሱ የሆነ ስፒሪቹዋል አላይንመንት ውስጥ እስክትገቡ ድረስ በቃ ይሄን ማድረግ አለባችሁ ግዴታ። ቀልዶቹንም ሌሎች ነገር ኖት ኢንተረስትድ በሏቸውና የመዝሙር ቻናሎችን በደንብ ፎሎ አድርጉ። ከዛ መዝሙሮች ይመጡላችኋል። ቪዲዮችን ሞር ላይክ ባደረጋችሁ ቁጥር ፕላትፎርሙ እንደዛ ነው። ያው ያለውን ነገር ልንገራችሁ ነው። ፕላትፎርሙ እንደዛ ስለሆነ የሚሰራው እነዛን ፎሎ አድርጉ፣ ላይክ አድርጉ፣ ቪዲዮአቸው ይመጣላችኋል። ከዛ ቲክቶካችሁን በከፈታችሁ ቁጥር ሶሻል ሚዲያ በከፈታችሁ ቁጥር ስፒሪቹዋል ይሆናል ማለት ነው። መዝሙሮች ይሰማላችሁ። ያ የበለጠ ለስፒሪቹዋል ነገር እያቀረባችሁ ይመጣል፣ ይቀላችኋል ማለት ነው። ዋናው ስቴፕ እሱ። ከዛ ቀጥሎ ያለው ከእግዚአብሔር ቃል ጋር ያላችሁ። ስለዚህ ዋናው መንገድ ቲክቶክ እየተጠቀመን ዩቲዩብ እየተጠቀመን መንፈሳዊነት ማደስ ወይም መንፈሳዊ ህይወት ወደ ብርታት መቀየር እንችላለን። አሁን በዚህ ሰዓት የተለያየ በመንፈሳዊ ህይወት ድካም ውስጥ ያላችሁ ስልክ ጊዜ ወስዶ ሶሻል ሚዲያ ጊዜ ወስዶ ቲክቶክ፣ ዩቲዩብ ከስራ ሰዓት ውጭ እንኳን ስትመጡ አንዳንድ ሰዎች ልክ ስተኙ ቲክቶክ ካላዩ ዩቲዩብ ወይም ካላዩ ስልክ ላይ ዳታ ከሌለ እንቅልፍ የማይመጡ ሰዎች አሉ። እንደሱ ሆኖ ቲክቶክ ካዩ በኋላ እንቅልፍ የሚመጡ ሰዎች አሉ። ልክ እንደዛው ከነጋ በኋላ ከመኝታ ልክ ስነቁ አይምሮ የሚጠይቀው ምንድነው? ስልክ የታለ ቲክቶክ የታለ ይላል። ነገር ግን እግዚአብሔርን ማመስገን እግዚአብሔርን መጸለይ ትቶ ቲክቶክ እና ስልክ ይፈልጋሉ። ልክ ከዚህ ህይወት ለማውጣት ደግሞ ልክ ይሄ ደግሞ እናንተ የምትጠቀሙት ስልክ የምትጠቀሙት ቲክቶክ ወይ ዩቲዩብ ይሁን ወደ መንፈሳዊነት ከቀየራችሁ እናንተ ልክ ስትነቁ የምትይዙት ነው ወይ የምትከፍቱት ቲክቶክ መንፈሳዊ ካደረጋችሁት እናንተ እንድትጸልዩ የሚያደርግ ይሆናል። ዩቲዩብ ይሁን እናንተ እንድትጸልዩ የሚያደርግ ወይም በመንፈስ እንድትሞሉ የሚያደርግ መዝሙር ሊመጣ ይችላል። በዚህ ከመንፈሳዊ ህይወት ከድካም እንድትወጡ በትክክል ትችላላችሁ ማለት ነው። ስለዚህ አንደኛው ይሄ ነው። ሁለተኛው ደግሞ እንስማ እስቲ። እግዚአብሔር ቃል ጋር ያላችሁን ነገር ስትሮንግ ማድረግ አለባችሁ። በጣም ወሳኝ ነገር ነው እና የእግዚአብሔር ቃል ጋር የምታደርጉት ነገር ባለፈው ቪዲዮ ላይ አስቀምጬላችኋለሁ። ብዙዎቻችሁ ጠንካራ ትርጉም ነው የምታነቡት፣ እሱ በጣም ይጎዳችኋል። አሁን የድሮ ትርጉሞችን ላይምሯችሁ በጣም የሚከብዱ ወርዶችን የምትጠቀሙ ከሆነ ባይ ዲፎልት አይመቻችሁም። እንደዛ አሁን በጊዜው የነበሩ 1954 ላይ በዛ ሲዝን ላይ የነበሩ ሰዎች በጣም የሚጣፍጣቸው የሚገባቸው ወርድ ነበር። አሁን ለኛ ጀነሬሽን
ለዚህ ሲዝን ግን አይገባንም እሱ ቃል በጣም ነው የሚከብደን እሱ አማርኛ ስታነቡ ዝም ብሎ ሳይገባችሁ ነው ማለት ነው ያነበባችሁ የምትቆዩት በቃ አንደርስታንድ ሳታረጉ ዝም ብላችሁ ነው የምታነቡት እሱ ደግሞ ጉዳት አለው በጣም ለዛ እንዳታነቡ የበለጠ እንዲያስጠላችሁ እንዲሰለቻችሁ ነው የሚያደርጋችሁ በዛ ፋንታ ምን ታረጋላችሁ አዲሱ መደበኛ ትርጉም ተጠቀሙ የቀለል ያሉ አማርኛዎችን ማለት ነው አማርኛ 05 የሚባላል አዲሱ መደበኛ ትርጉም አለ ሞርኔ አዲሱ መደበኛ ትርጉም እንድታነቡ አበረታታችኋለሁ በጣም ቆንጆ ለዛ ርዕስ አላችሁ አሁን ገልጬ ባሳያችሁ ለምሳሌ የሚታያችሁ ከሆነ እዚህ ጋር እያንዳንዱ ቁጥሮች ላይ ርዕስ አላቸው አሁን ምዕራፎቹ ላይ እያንዳንዱ ላይ ቁጥሮች አላቸው አሁን እዚህ ጋር ርዕስ አለ ምን ይላል መሰላችሁ የሙሴ መወለድ የሚል ርዕስ አለ ከዛ ይሄን አንብባችሁ ስትጨርሱ ሙሴና የሚንበለበለው ቁጥቋጦ የሚል ርዕስ ይጀምራል እሱን አንብባችሁ ስትጨርሱ ሌላ ርዕስ ይመጣል ስለዚህ በርዕስ አንብቡ አሁን እዚህ ጋር የሙሴ መወለድ ከሚለው ሙሴና የሚንበለበለው ቁጥቋጦ እስከሚለው ድረስ ያለውን አንብቡ ከዚህ እስከዚህኛው ርዕስ ድረስ ያለውን ማለት ነው እኔ እንደዛ ነው የማደርገው አንዱ ርዕስ ጀምሮ እስከሚያበቃበት ድረስ ያለውን ሐሳብ ታነቡና እሱን ቁጭ ብላችሁ አሰላስሉ ምን በሉ ከዛ መዝሙር ትከፍታላችሁ ምናምን እነዛ መዝሙር እየሰማችሁ ስፒሪቹዋል የሆናችሁ ትቆዩና ደግሞ የማንበብ ደግሞ ታይም ተወስዱና አሁንም ካቆማችሁበት ደግሞ ርዕስ ሌላ ደግሞ ርዕስ ትመርጡና እሱንም ደግሞ ሜዲቴት ታደርጋላችሁ ታሰላሰላላችሁ እንደዚህ ያደረጋችሁ ከእግዚአብሔር ቃል ጋር ያላችሁን ፌሎሺፕ አድርጉ ቀለል ያለ ትርጉም ተጠቀሙ ከዛ ጸሎቱ ላይ ደግሞ ስትመጡ ግድ አሁን እዚህ ጋር ምንድነው መጽሐፍ ቅዱስ ስናነብ ድሮ መጽሐፍ ቅዱስ ማለት አሁንም በመደበኛ ወይም አዲሱ ትርጉም የመጣ መጽሐፍ ቅዱሶቹ አዳዲስ የተጻፉ መጽሐፎቹ በርዕስ ተከፋፍሎ አሁን አንድ ምዕራፍ ላይ ለማውራት የፈለገው ነገር ርዕስ አውጥቶ ነው የሚያስቀምጠው ከዚህ ቁጥር እስከዚህ ቁጥር ያለው አንድ ሐሳብ ነው ከዚህ ቁጥር እስከዚህ ቁጥር ያለው ድረስ አንድ ሐሳብ ነው ብሎ በየቁጥሩ አከፋፍሎ እያንዳንዱ ሐሳቡን ያስቀምጣል ስለዚህ ይሄ ደግሞ ምንድነው የሚጠቅመው አሁን መጽሐፍ ቅዱስ የድሮ መጽሐፍ ቅዱስ አንድ ምዕራፍ ከዛኛው ምዕራፍ ያላለቀውን ሐሳብም ጭምር አምጥቶ በሁለተኛው ምዕራፍ ላይ የሚጀምርበት ጊዜ አለና ጊዜ አለ ማለት አለ ደግሞ ሁለተኛው ምዕራፍ ላይ ሐሳቡ ሳያልቅ ሶስተኛው ምዕራፍ ላይ ያንን ሐሳብ ይጀምራል ከእንደዚህ ከምናደርግ ነገር ግን ከመንፈሳዊ ህይወት እንድንወጣ የሚያግዙ ወይም የሚረዱ በቀላሉ መጽሐፍ ቅዱስ ስናነብ እንድንረዳ በርዕስ ተከፋፍሎ የተጻፉ ናቸውና እነኚህ መደበኛ ወይም አዲሱ ትርጉም መጽሐፍ ቅዱሶች ለዚህ በጣም ይጠቅማል አስፈላጊ ናቸው እነዚህ ካነበበን በኋላ ደግሞ መዝሙር እንከፍታለን መዝሙር ከፍተን እየሰማን ወዲያው በመንፈስ ቅዱስ እንሞላለን እንበረታለን ካለንበት ከድካም ህይወት ልንወጣ እንችላለን እስቲ ቪዲዮ እንየው ከዛ ጸሎቱ ላይ ደግሞ ስትመጡ ግዴታ 1 ሰዓት 2 ሰዓት ባንዲ መጸለይ የለባችሁ አሁን ከድካም ልትወጡ አይደለ 1 ሰዓት 2 ሰዓት መጸለይ ጥሩ ነው ኢንካሬጅ አረጋችኋለሁ አቅሙ ካላችሁ እንደዚህ ማለት አሁን ግን ከድካም ስትወጡ የመጀመሪያ ማድረግ ያለባችሁ ነገር 5 ደቂቃም 10 ደቂቃም ከመጸለይ ጀምሩ ያን ደግሞ ስታረጉ ቶፒክ ይኖራችሁ አሁን ብዙዎቻችን ስለ ጸሎት ስናስብ ምን እንቸገራለን መሰላችሁ ባንዴ የተለያየ አይነት ርዕስ ነው የምናነሳው ስለዚህም ነገር እያንዳንዱን ርዕስ ነው የምንነካካው እንደዛ አታድርጉ አንድ ርዕስ ያዙ አንድ ሐሳብ ያዙ ለምሳሌ አሁን በዚህ ሲዝን ድካም ውስጥ ናችሁ አይደል ስለሱ ነው እያወራን ያለነው ሶም እንደምታረጉት ተንበርክካችሁ እግዚአብሔር ይሄን ድካም ከህይወታችሁ ላይ እንዲያነሳና አዲስ ስፒሪቹዋል ስትሬንግዝ እንዲጨምርላችሁ አቅም እንዲጨምርላችሁ ጸልዩ ስትንበረከኩ የ15 ቀን የወር ጸሎታችሁ ይሄ ብቻ ነው የቻላችሁት በቃ 10 ደቂቃም ይሁን 20 ደቂቃም ይሁን ስለዚህ ርዕስ ብቻ ጸልዩ እግዚአብሔር ነው በትክክል አቅም ስጠኝ አበርተኝ ጉልበት ስጠኝ አሁን ወደ ፌሎሺፕ መመለስ ፈልጋለሁ ወደ ህብረት መመለስ ፈልጋለሁ ካንተ ጋር ያለኝ ነገር ማጠንከር ፈልጋለሁ አግዘኝ ጌታ ሆይ ያላችሁ ጸልዩ በጌታ ፊት ይሄ በጣም ነው የሚያግዛችሁ ስለዚህ እነዚህ አሁን የነገርኳችሁን ነገሮች እያደረጋችሁ ዝም ብላችሁ ሳምንት ስትቆዩ የሆነ ነገራችሁ እየተቀየረ ሲመጣ ለመንፈሳዊ ነገር ያላችሁ አፒቴት በደንብ እየተከፈተ ሲመጣ ይታወቃል መዝሙር ጨምሩ መዝሙር በደንብ ስሙ ከዛ 15 ቀን ሲሆን የበለጠ ተጠነክራላችሁ ከዛ ጨክናችሁ ወር አደረጋችሁት ማለት ይሄ አመለጣችሁ ማለት ነው ከዛ አካባቢ አንዴ ወጣችኋል ከዛ ማስቀጠል ነው እሱን ነገር ዝም ብላችሁ ከዛ ድሮ ያደከሟችሁ ነገር ድሮ ያዛሏችሁ ወደኋላ ያስቀሯችሁ ነገሮች አሉ አይደል እነዛን ነገሮች ኦሬዲ ሌሰን ስለወሰዳችሁ እሱን ፓዝ ታውቁታላችሁ ስለዚህ ከዛ ነገር ቀስ ያላችሁ የቆረጣችሁ ያራቃችሁ
ስፒሪቹዋል ነገራችሁን አጠንክሩ። በዚህ ሲዝን በጣም ብዙ ሰው እየደከመ ያለበት ሲዝን ነው። በጣም ብዙ ሰው ተስፋ እየቆረጠ ያለበት ሲዝን ነው። መንፈሳዊ ነገሩን እየጣለ ያለበት ሲዝን ነው። ይሄ ደግሞ ጊዜው ዲጂታል ስለሆነ ነው። ሶሻል ሚዲያ አለ፣ እኛን ዲስትራክት የሚያደርጉ ነገሮች ብዙ ናቸው ምናምን። ስለዚህ በተቻላችሁ አቅም መንፈሳዊ ህይወታችሁን ኪፕ አድርጉ። በእንደዚህ አይነት መንገድ ሰርክላችሁን በደንብ ክሊር አድርጋችሁ በእንደዚህ አይነት መንገድ ታይም አሳልፉ። እግዚአብሔር በጣም ይረዳችኋል። በቃ ይሄ ነው ትልቁ ነገር። ሌላ ትልቅ የሆነ የተመሳጠረ ነገር የለም። እቺ ነገር ደጋግማችሁ ብታረጉ አሁን ካላችሁበት ድካም ሙሉ ለሙሉ በእውነት በጌታ ፊት ነው የምነግራችሁ፣ ሙሉ ለሙሉ ዲሊቨርድ ትሆናላችሁ። እግዚአብሔር አምላክ በዚህ ያግዛችሁ፣ አቅም ይጨምርላችሁ፣ ጉልበት ይጨምርላችሁ። እግዚአብሔር አምላክ በመገኘቱ አሁን የምትጀምሩትን ፕሮሰስ፣ አሁን ከጌታ ጋር የምትጀምሩትን መንገድ በመገኘቱ በጌታ በኢየሱስ እስከ መጨረሻው ድረስ ያጽናላችሁ። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ በፌሎሺፕ ይባርካችሁ። ፌሎሺፓችሁ ከእግዚአብሔር ጋር ያላችሁ ህብረት ከዚህ ቀን ጀምሮ እንዲቀየር በጌታ በኢየሱስ ክርስቶስ ስም እንደወንድም ያደርግላችኋል። አሜን። ተባረኩ። ቪዲዮ ይሄ ይመስላል። በጣም እኔ ለራሴ ተጠቀምኩበት ነው፣ ለራሴ ተለወጥኩበት ነው። ስለዚህ እንደዚህ አይነት አዳዲስ መንፈሳዊ ህይወት የምንማርበት መንፈሳዊ ካለንበት የምንወጣበት አዳዲስ ቪዲዮ ይዤላችሁ እመጣለሁ። በጣም እኔ የምወደውና በጣም የሚከታተለው ትምህርት ነው፣ ለእናንተ ላጋራችሁ ብዬ ነው መጣሁት። ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ተባበሩ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ